ሰላም ጤና ይስጥልን። የተወደዱና የተከበሩ የዩ ሀበሻ ዩቲዩብ ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ሰላም ነኝ። አንድ ገጠመኝ ፈታ ዘና የሚያደርጋችሁን ነገር ላሳያችሁ። አንዳንድ ጊዜም ከፋ ያስደርጋል። ያ ማለት ምን ገጠመኝ መሰላችሁ? እቺ አውራ ጣቴ ታመመች። እቺ አውራ ጣቴ ታመመች እያለ ጥፍሮቼ አደጉ። ጥፍሮቼ ባደጉበት ሰዓት ለመቁረጥ ጥፍር መቁረጫ ይዤ ቀረብኩ። በዚህ አጋጣሚ ቀኝ እጄ ኖርማሊ ስለሆነ ግሬያን ለመቁረጥ ችሏል። ነገር ግን ቀኝን ልቆርጥ ስጠጋ ይቺ አውራ ጣቴ እስከታመመች ድረስ መያዝ አልቻለችም። በጥርሴ ልቁረጠው ብዬ ያሰብኩና በጥርሴ ደግሞ ጥፍር መቁረጥ አልወድም እና በእነዚህ በአራቱም ጣቶች ይዤ ለመቁረጥ ስል እነዚህ አራቱ ጣቶች አይዙም። ለካ ዋናው አውራ ጣት ነው። አውራ ጣት የተባለው ትልቅ ወሳኝ አውራ የተባለበት ምክንያት ለዛ ነሯል። ዛሬ ተረዳሁት። ንቦች ቦታቸው ለመቀየርም ሆነ ተመልሶ ለመግባት አውራውን ነው የሚከተሉት። አውራው ቀፎ ከተቀመጠ ልጆች ዞረው የሚበላ በልተው ይዘው ይመጣሉ። አውራ ጣትም እነዚህ አራት ጣቶች ይሽከረከራሉ እንጂ የሱን መስፈርት አያሟሉ። አባትም ለልጆቹ አውራ የተባለው ለዛ ነው። ዛሬ በአውራ ጣቴ ብዙ ነገሮች ገቡኝ። ልጅ አባቱ እያለ ምንም አይመስለውም። ከአባቱ ርቆ ባለበት ሰዓት ግን ወይም አባቱን ባጣ ሰዓት አባቴ ብሎ የአባቱ ጉድለት ይሰማዋል። ያ ማለት ዛሬ አንድ የተማርኩበት ነገር በአውራ ጣቴ ነው። አንድ አካል እጅ ወይንም እግር ወይንም አይን ወይም ደግሞ ጥርስም ይሻላል መሰለኝ፣ ፎርጅዶችንም ይተከልበታል። ያው እንደዛ ይደረጋል ማለት ነው። ግን እጅ ከባድ ነው። አንድ እጅ ያላቸው ሰዎች እንዴት ይሆናሉ? ይህን ሳስብ በጣም ከባድ ነው። አንድ አይን ያላቸው ሰዎች እንዴት ይሆናሉ? ደግሞ ከአንድ እጅ አንድ አይን ይሻላል ብዬ አስባለሁ። አንድ አይን ያኔ ጥሩ ነው ብዬ አስባለሁ። ያ ያለው በአንደኛው እንደፈለገው መኖር ይችላል። አንድ እጅ ያለው ግን እንደፈለገው መስራት። እርግጥ ያው ብዙዎች የትናያቸው ይኖራሉ፣ ግን ከባድ ነው፣ በጣም ከባድ ነው። አንድ እግርም ያላቸው ሰዎች እንዴት ይሆናሉ? ያው እንግዲህ በዚህ ጣቴ ተምሬበታለሁ። ከሰውነት ክፍላችን ውስጥ አንዷ ጎደሎ ካለች ምንም መስራት አንችልም። በተለይ አውራዎቹ ለሰውነታችን ክፍል እግራችን፣ እጃችን፣ አይናችን፣ ጥርሳችን። አሁን እዚህ ላይ ብቆስል፣ እዚህ ላይ ብቆስል፣ እዚህ ላይ ብቆስል፣ እዚህ ላይ ብቆስል ያ ኖርማል ነው። እዚህ ላይ ብቆስል ኦፕሬሽን ብትደረግ ራሱ ኖርማል ነው። ለምን ታስታምመዋለህ? ራሱ ማስታመም ራሱ ትልቅ ነገር ነው። ማስታመም ራሱ ትልቅ ነገር ነው። ግን እጅ ከባድ ነሯል። በተለይ አውራ ጣት እና አውራዎች የሚፈለጉበት ቅድም እንዳልኩት ንቦችን ለመያዝ አውራውን ነው መፈለግ ያለበት አይደል እንዴ? በዛ አጋጣሚ አውራው ከተያዘ ንቦች በሙሉ ላይ እየተከተሉ ይመጣሉ። ይሄንም አሁን ይሄ አውራው ስለቆመ እነዚህኞቹ ጌታን በጣም ይገርማል። በጣም ይገርማል። እኔ በጣም ነው የገረመኝ። አሁን ይሄ በቃ እንዴት ያዝ? ይሄ እንደዛ አይዝም። ይሄ በጣም እንትን ብለዋል። ያኔ አይዝም፣ ደድቦ አይዝም ብሎ ነገር ነው፣ ግን መያዝ አይችልም። ለምን እንደሆነ አላውቅም። ይሄ እንደዚህ ስለው አይዝም።
እነዚህ እንድታረጋቸው አይዝም ቢቸግረኝ እንደዚህ ሊይዘው ሞከሩ እና ከበር ነው። ፈጣሪያችንን ጤና ስጠን ብለን ነው መለመን ያለብን። ቸገረን ብለን መጨነቅ የለብንም። ችግርን በሰርተን መፈንቅል እንችላለን። ዋናው ጤና እኛ እንደ ተረት እንደ ምሳሌ የምናያቸው ነው። ዋናው ጤና የሚለውን ነገር ጠበቅ ብለን አይተናቸው አናውቅም። ጠበቅ ብለን ማየት ካለብን ዋናው ጤና የሚለው ነው። ጤና ይስጠን እግዚአብሔር ጤና ይስጠን ብለን መለመን ያለብን። አንዳንድ ጊዜ መታገስ ዋጋ አለው። ታገሱ የሚባል ነገር አለ። አንዳንድ ጊዜ ትዕግስት ብለን በምንጠራው ሰዓት ብዙ ጊዜ ትዕግስት የሰው ስም ነው። ትዕግስት የለም በአሁኑ ሰዓት ብለን እናስባለን። ነገር ግን መታገስና ዋጋ መክፈል ትልቅ ነገር ነው። አንድን ነገር የሚሰማህ ወይንም ያን ስሜት የምታውቀው በኋላ ነው። ሰዎች ባለ ጊዜ ነው ተጎንህም ተፊትህም ተኋላህም ተግራም ተቀኝም እንደ አጃቢ የሚከብክ። ነገር ግን ያ የሰዎች ባህሪ ምንድን ነው? ስለ ስጋዊ ፍላጎት የሚለውን ነገር አለ። ስጋዊ ፍላጎት የሚያረካቸው ነገር ካለ ይከበዋል። ነገር ግን አንድ ቀን እንደዚች ያለ ችግር ስገጥምክ ከአንተ ጎን የሚቆሙ ማን ነው? ለአንተ ሰበብ የሚሆነ ማን ነው? ፈጣሪ ብቻ ነው። ብዙ ነገሮች ያስተምሩናል። ብዙ ነገሮች እናያለን። እግዚአብሔርን በጣም አትውደቅ። መውደቅ ማግኘት ማጣት አይደለም። ጤና ካጣህ ማንም ሰው ዞር ብሎ አይልም። እንደውም የእሱ ህመም እንዳይዘን ብሎ ነው የሚሸሹት። እና እግዚአብሔር ይመስገን እስካሁን ድረስ ባለማወቅ ጭምር ፈጣሪን አማርሬ ይሁን ብዬ አስባለሁ። ግን እግዚአብሔር ይመስገን ጤና ስለሰጠኝ ይችን ደቂቃ ይችን ሰዓት ስለሰጠኝ አመሰግናለሁ በሉላችሁ። ፈጣሪ ለኛ የሚሰጠንን ሁሉ በጸጋ መቀበል አለብን። ሰዎችን ከሰዎች ለይቶ አይፈጥርም። ሁላችንም የእግዚአብሔር ፍጡር ነን። ለእኛ የተሰጠን ጸጋ እያንዳንዳችን ሊለያይ ይችላል። የተሰጠን ተገጽጦ ይለያያል። ግን ለሁሉም እግዚአብሔር ይመስገን ማለት አለብን። ፈጣሪያችንን ማመስገን አለብን። እኔ በጣም እንትን ካልኩት ከተረዳሁት ነገር ከህይወት ውስጥ የተረዳበት ሰዓት ግን በዚች በአውራ ጣቴ ብዙ ተረድቻለሁ። አውራ ጣት የአባትነት ስሜት እኔ በቃ አውራ ሲባል የቤቱ አባወራ እንደማለት ሁሉ ያው አብሮ ተያያዘ ነው ማለት። የቤቱ አባወራ ሲባል አንድ አባት ለልጆቹ፣ ለሚስቱ፣ ለቤተሰቡ እሱ ነው ሁሉ ነገር የሚያስበውና በእሱ ነው የሚመራው። አውራ ጣትም እኔ በጣም ነው በነገራችን ላይ በጣም ነው የተገረምኩት ማለት ነው። የዚህን ያህል እያደክመናል ወይ ብዬ ነው እንትን ያልኩት። ለሁላችሁም እግዚአብሔር ጤናውን፣ ሰላሙን፣ ፍቅሩን ለሁላችንም ያድለን። ሰላም ሁኑልኝ።